Hola, Carlos. Hola, Carlos. እንግዲህ ቤተሰቦቻችን ያው እንግዲህ ለብሼ ጨርሻለሁ። እዛ ደግሞ ሃይሚ ያለች ሃይሚ ቪዲዮን እንድታሰራው አውቄ ጋሼ ካሜራ ምናምን ካየ ፍራንክ ስለማይሆንልን ማለት ነው ምን እናደርጋለን ውስጥ ላይ ሃይሚ እየቀረጠች ትጠብቃለች ማለት ነው። የሆነ ቪዲዮ ዝም ብለሽ ስሪ ብያታለሁ። የሆነ ቪዲዮ እየሰራች እኛ እንገባለን። እሱን ዝም ብለሽ ቅረጭ የሆነ ነገር ወይ ጥያቄ ጠይቂው ብያታለሁ። እሱን እየቀረጠች እያለ እኔና ኤፍሬም እንገባለን ማለት ነው። አሁን ቀጥታ ወደ ቤት ይዟት በረረ ይዟት ነበር ይዟት በረረ ባይዘው ቤተሰቦች ዳለ አለ ምን ልበላችሁ ኡቴ ራሱ ወጣ ተውት የሰጠ ነው ተከታተሉ ነው ያው እንግዲህ ቤተሰቦቼ ባይዘው አለባበስ ኩልሳ ሼፒ ነኝ አታዩ ቀሚስ እንዴት አያችሁት ያምራል ዛሬው እንዳታስቸግር አላስቸግርም ቤተሰቦች እንግዲህ ማክስ ያደረኩት ያው ጋሺ ፊቴን ካወቀ አይደለም ፊቴን ግንባሬን ካየ ራሱ ስለሚያቀኝ ማለት ነው ፍራንክ መሆን አለበት ስለዚህ በቻልነው አቅም ጋሺ እንትን ለማለት ፊቴንም እሸፍናለሁ እዛ ፍደር ወይ ጎንበስ አይነት ነገር ነው የምለው ጫማው ራሱ ከየት እንዳመጣው ተበዳድሬ ነው ባይዘው ይሄ ሁሉ ዕቃ ያመጣሁት ማለት ነው እግሬ ቀድሞ ሊወጣ ነው ከጫማው ከተበጠሰም እንግዲህ መክፈል አይቀርም ቤተሰቦቼ አሁን ያለን አማራጭ ቀጥታ ወደ ግቢ መግባት ነው ደርሰናል ግቢ በር ላይ ነው ያለነው ቤተሰቦች ጋሺዬ ግን አለ ጋሺዬ ከወጣ ግን ወደ ስራ ከወጣ ጉድ ሆነናል ቤተሰቦች ካልወጣን ይኸው ደክመን ማለት ነው ቅድም አይተነው ነው የመጣነው እንግዲህ አሁን በቃ እኔ ቺክናክን ጠልቀት እንጂ ከመገባው መጋበል ጋሽዬ አቤት ዛሬ የሆነ ቃለ መጠይቅ አዘጋጅቼልሃለሁ ምን ታስባለህ አሁን እንግዲህ ጠይቄ በሚገባ መልሰ ምን ብዙ ሰዎች ምን አሉ መሰለክ ዩቲዩብ ላይ ቃለ መጠይቅ ይደረግልን አባታችሁን ቃለ መጠይቅ አድርጉልን አሉን እና ዛሬ እኔ ቃለ መጠይቅ ላደርግልህ አሰብኩኝ ምን ታስባለህ ደስ ይላል አዎ ስለዚህ ልጀምራ ጥያቄ በተቻለኝ ያገ መልሳለሁ እንግዲህ ቻልኩት መልሳለሁ ሳታስጨናንቂ